Sneevers Rap. ሰላም አለይኩም ወራህመቱላሂ ወበረካቱ። ለተከበራችሁ የኡስሚ ቤዝሬት የዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን በመላው ዓለም ትገኙ ሁሉ ከያላችሁበት ቦታ ሰላም መልካም ተመኘው። የተለመደው የ15 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝር፣ የዋጋ ተመን፣ የንግድ ባንክ መረጃ እንዲሁም ሌሎች ባንኮችንም በተመለከተ ስንት እየተዘረዘረ ይገኛል የሚለውን ምነግራችሁ ይሆናል። ከፍተኛውን ክፍያ እየሰጠ የሚገኘው ባንክ የትኛው ባንክ ነው? ይሄንም አብረን እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ዌልካም፣ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉን። መረጃ አናንዛዛም፣ በቀጥታ ወደ ገደለው። የመረጃ ምንጫችን የጥቁር ገበያን በተመለከተ ኢትዮጵያን ብላክ ማርኬት ዶትኮም ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የአሜሪካን ዶላር 18147 ብር እንደሚሸጥና አንድ የአሜሪካን ዶላር 181 ብር ከ47 ሳንቲም እየተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። ቪዲዮአችን ላይክ አድርጉ። አሁንም በድጋሚ በመቀጠል ንግድ ባንክን እናያለን። በንግድ ባንክ 150 ብር ከ52፣ በአባይ ባንክ 151 ከ44፣ በዳሽን ባንክ 150 ከ49፣ በአቢሲኒያ ባንክ 151 ከ33፣ በሂጅራ ባንክ 151 ከ08 እና እንዲሁም በአዋሽ ባንክ 150 ብር ከ08 በአዋሽ ባንክ 150 ብር ከ88 እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። ዩሮ እናስከትላለን። 100 ዩሮ ወቅታዊና ዕለታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 20919 ብር እንደሚሸጥና 1 ዩሮ 209 ከ19 እየተዘረዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። የስዊዝ ፍራንክ እናስከትላለን። 100 የስዊዝ ፍራንክ 22532 ብር እንደሚሸጥና አንድ የስዊዝ ፍራንክ 225 ብር ከ32 ሳንቲም እየተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። ዩሮን በተመለከተ በንግድ ባንክ 174 ከ25፣ የስዊዝ ፍራንክ በንግድ ባንክ 184 ከ48 እንዲሁም በአባይ ባንክ ዩሮን በተመለከተ 175 ከ41 እና የስዊዝ ፍራንክ በአባይ ባንክ 189 ከ39 እየተዘረዘረ ይገኛል። እንዲሁም ዩሮን በተመለከተ በዳሽን ባንክ 174 ከ45፣ የስዊዝ ፍራንክን በተመለከተ 171 ብር ከ32 እየዘረዘረ ይገኛል ዳሽን ባንክ። የአቢሲኒያ ባንክን በተመለከተ 1 ዩሮ 174 ከ99 እንዲሁም የስዊዝ ፍራንክን በተመለከተ 188 ከ94 በመዘርዘር ላይ ይገኛል። እንዲሁም በሂጅራ ባንክ 1 ዩሮ 175 ብር ከ50 እየተዘረዘረ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ዩሮን በተመለከተ ሂጅራ ባንክ ሆኖ ተመዝግቧል። የስዊዝ ፍራንክን በተመለከተ በአዋሽ ባንክ 181 ከ39 እንዲሁም ዩሮ 174 ከ11 እየዘረዘረ ይገኛል አዋሽ ባንክ። በመቀጠል ካናዳን ዶላር እናስከትላለን። ወቅታዊና ዕለታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 ካናዳን ዶላር 12917 ብር እንደሚሸጥና 1 ካናዳን ዶላር 129 ብር ከ17 ሳንቲም በመዘርዘር ላይ ይገኛል። የአውስትራሊያን ዶላር እናስከትላለን። 100 የአውስትራሊያን ዶላር 11732 ብር እንደሚሸጥና 1 የአውስትራሊያን ዶላር 117 ብር ከ32 ሳንቲም እየተዘረዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ፍንትው አድርጎ ያሳያል። ፓውንድ ስተርሊንግ እናስከትላለን። 100 ፓውንድ ስተርሊንግ 23714 ብር እንደሚሸጥና 1 ፓውንድ ስተርሊንግ 237 ከ14 እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። የሳዑዲ ሪያል እናስከትላለን። 100 የሳዑዲ ሪያል 4835 ብር እንደሚሸጥና 1 የሳዑዲ ሪያል 48 ብር ከ35 ሳንቲም የተዘረዘረ ይገኛል። የኢማራቶችን ዲርሃም እናስተውላለን። 100 የኢማራቶች ዲርሃም 4937 ብር እንደሚሸጥና 1 የኢማራቶች ዲርሃም 49 ብር ከ37 ሳንቲም የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። ቀጥታ ወደ ንግድ ባንክ መረጃ እንሸጋግራለን። በንግድ ባንክ 1 የሳዑዲ ሪያል 40 ብር ከ13፣ የኢማራቶች ዲርሃም 40 ብር ከ98 እንዲሁም ፓውንድ ስተርሊንግ 194 ከ01 እየተዘረዘረ እንደሚገኝ ከንግድ ባንክ ድረገጽ ላይ ያገኘነው መረጃ ያመለክታል። በዳሽን ባንክ 1 ፓውንድ ስተርሊንግ 203 ከ16 እንዲሁም የኢማራቶች ዲርሃም 41 ከ06 እና የሳዑዲ ሪያል 40 ብር ከ20 እየተዘረዘረ ይገኛል በዳሽን ባንክ። በአቢሲኒያ ባንክ 1 ፓውንድ ስተርሊንግ 199 ከ52፣ የሳዑዲ ሪያል 43 ከ02፣ የኢማራቶች ዲርሃም 43 ከ58 እየተዘረዘረ እንደሚገኝ ከአቢሲኒያ ባንክ ድረገጽ ላይ ያገኘነው መረጃ ያመለክታል። ሂጅራ ባንክን በተመለከተ ፓውንድ ስተርሊንግ 203 እየተዘረዘረ ይገኛል።
የሳዑዲ ሪያል 42 ከ76 እንዲሁም የኢማራቶች ዲርሃም በሂጅራ ባንክ 43 ከ80 እየተዘረዘረ ይገኛል። እንዲሁም በአዋሽ ባንክ አንድ የሳዑዲ ሪያል 42 ከ75 የኢማራቶች ዲርሃም በአዋሽ ባንክ 43 ከ69 እና የፓውንድ ስተርሊንግን በተመለከተ በአዋሽ ባንክ 198 ከ54 እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። የኳታር ሪያል እናስከትላለን። 100 የኳታር ሪያል በጥቁር ገበያ የመሸጫ ዋጋው 4755 ብር እንደሚሸጥና አንድ የኳታር ሪያል 47 ብር ከ55 ሳንቲም የተዘረዘረ ይገኛል። በመቀጠል ኩዌት ዲናር እናስተውላለን። 100 የኩዌት ዲናር 59000 የኢትዮጵያ ብር እንደሚሸጥና አንድ የኩዌት ዲናር 590 ብር እየተዘረዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። በመቀጠል የምናየው በዓለማችን በምንዛሬ መጠኗ ሁለተኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሁለተኛውን ቦታ ይዛ ተቀምጣለች ባህሬን። በዚህም 100 የባህሪን ዲናር 48045 ብር እንደሚሸጥና አንድ ባህሪን ዲናር 480 ብር ከ45 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል ጆርዳን ዲናር እናስተውላለን። 100 የጆርዳን ዲናር 25549 ብር እንደሚሸጥና አንድ የጆርዳን ዲናር 255 ብር ከ49 ሳንቲም እየተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት .com በድረገጹ አስነብቧል። በመቀጠል የኢንዲያን ሩፒ እናስተውላለን። 100 የኢንዲያን ሩፒን 204 ብር እንደሚዘረዘርና አንድ የኢንዲያን ሩፒን 2 ብር ከ04 ሳንቲም እየተዘረዘረ ይገኛል። በመቀጠል የኦማን ሪያል እናያለን። 100 የኦማን ሪያል ወቅታዊና ዕለታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 47100 ብር እንደሚሸጥና አንድ የኦማን ሪያል 471 ብር እየተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት .com በድረገጹ አስነብቧል። የሳውዝ አፍሪካን ራንድ እናስከትላለን። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የሳውዝ አፍሪካን ራንድ 957 ብር እንደሚሸጥና አንድ የሳውዝ አፍሪካን ራንድ 9 ብር ከ57 ሳንቲም እየተዘረዘረ እንደሚገኝ ጎግል ላይ ያገኘነው መረጃ ያመለክታል። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን የ15 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ ይህን ይመስላል። የባንኮችን መረጃ በዚህ መልኩ አስደምጫችኋለሁ። የባንኮችን መረጃ ከትላንትናው ጋር ስናነጻጽረው በተለይ ደግሞ በሂጅራ ባንክ በተወሰነ መልኩ ጭማሪ አሳይቷል። እንዲሁም የጥቁር ገበያ ምንዛሬን በተመለከተ ከትላንትናው ጋር ሲነጻጸር በተወሰነ መልኩ አሁንም በሳንቲም ቤት ቢሆንም ጭማሪ አሳይቷል። ከቀን ወደ ቀን በሳንቲም ቤት እየጨማመረ ከፍ እያለ ይገኛል። ለሀገራችን ሰላም መልካሙን ተመኘን። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።